የህዝቤን የወገኔን ጩኸት ሰምቻለሁ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ትተነው በጉልበቴ በመላስ የሚለውን ትተነው ባነባን ጊዜ ባለቀስን ጊዜ እግዚአብሔር ወደ ግብጽ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል። የማያሻግር የሚመስለውን የመከራ ጎርፍ እግዚአብሔር ያሻግራል። የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው ይሄንን ሕዝብ። እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ሕዝቡን አሻገረ። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት፣ በልህ ከእግዚአብሔር ጋር በመገዳደር ይህንን ሕዝብ መልቀቅ የለብኝም ብሎ ሄደ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለሱም የሚቆም መስሎታል። ገባ እስከ ሰራዊቱ። ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ውሃው ወደ ነበረበት ተመለሰ። በመሃሉ ማን ነበር? ፈርዖንና ሰራዊቱ ነበር። ይሄ እግዚአብሔርን የማያውቅ መሪ አያችሁ፣ ይህንን ሕዝብ እንዴት እንደጎዳው ይዞት ገባ። ሞተ፣ ሕዝቡም አብሮ ሞተ። ይህንን ነው የሰማነው ወገኖቻችን። ስለዚህ ከዚህ ምን ተማር? አሁን ይህን ተረክን ማለት አገለገልን ማለት አይደለም። አገለገላችሁ ማለት አይደለም። ጸደቅን ማለት አይደለም። ይህን ተረክን ማለት ከፈርዖንም ከእስራኤልም ከሙሴም እንድንማር ነው የተፈለገው። ወገኖች እግዚአብሔር ቅርብ ነው። እኛ ንስሐ እንግባ፣ እናልቅስ። እግዚአብሔር ቅርብ ነው። እግዚአብሔር ደካሞችን ተጠቅሞ ነፃ ያወጣል። ይህንን ለመማር ነው። ግን ማን ነው ወደ እግዚአብሔር የቀረበ? ወገኖች ከዚህ